ዳኒ እንግዲህ የካሌብ አባት እንደሸወደው ካወቀ በኋላ የሚወዳት ፍቅረኛው ጋር ኤደን ጋር ሄዶ ከዚህ በኋላ የፈለግሽው መወሰን ትችያለሽ፣ በቃ ሁለተኛው እቅዴም አልተሳካም፣ የፈለግሽው ማድረግ ትችያለሽ፣ እቅዴ አንቺን አግብቶ መኖር ነበር፣ ስለዚህ ያሰብኩት አልተሳካም ብሎ በምሬት ተስፋ በመቁረጥ ይነግራታል። ኤደንም ያልተሳካው እኮ ያንተ ያልሆነ ነገር ስለሆነ ነው፣ በቃ ያንተን ገንዘብ አላጣህም አይደል? አንተ ገንዘብ አላወጣህም አይደል? ብላ ብታረጋጋው ብትሞክርም ኤደን ብታረጋጋውም ዳኒ ተስፋ ቆርጧል። ተስፋ የቆረጠበት ምክንያት ደግሞ የደረሰው እጣ 10 ብር ብቻ ነበረ። የካሌብ አባትም ይኸው የደረሰ እጣ 10 ብር ነው ብለው ከኪሱ 10 ብር አወጥተው ሲሄዱ ዳኒ ተነስቶ ጥሎት ሄደዋል። በጣም ተናዶ ቲናም እንግዲህ ይቺ ልጅ ማነት? ለሷ እንዴት ትቆረቆራል? በቃ አግዘኝ፣ እነዚህን ሰዎች አለቃቸው፣ አንቺ ደግሞ የራሽን ብቻ ነው የምታዳምጪው ብሎ ዳኒ ቲናንም ይቆጣታል። ሰላም ሰላም ብያለሁ ውድ ቻናል የቤተሰቦች የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትረፍረፍ ይበልኝ ያልኩ ዛሬም እንደተለመደው የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ትሁት ክፍል 32 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ቤተሰብ ካላችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሁኑ። ዘወትር የሚለቃቸው ቪዲዮ ወደ እናንተ ይደርሱ ዘንድ የደውል ምልክቷን መጫናችሁን አትርሱ። የምታበረታቱኝ ሁል ጊዜ ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ እንሄዳለን። ቅድም እንግዲህ ያው መግቢያ ላይ እንደነገርኳችሁ ባለፈው ክፍል የካሌብ አባት ለዳኒ 3 ትኬት ወይም ደግሞ 3 እጣ አዘጋጅቶለት ከዚህ ከ3ቱ እጣ አንዱን ቁረጥ አንዱን አንሳ ብሎት ነበረ ያቆመው። እንግዲህ ዛሬ ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። እንግዲህ እነዛ 3 ትኬቶች ወይም እጣዎች ተደርድረው ተቀምጠዋል። ዳኒም እንግዲህ በጣም እየተደናባበረም ቢሆን አንደኛውን ሲያነሳው ይወጣለት እጣ 10 ብር ነበር። የካሌብም አባት እንግዲህ በል ልጅ ዳኒ ይወጣልህ 10 ብር ነው እንግዲህ ይኸው 10 ብሩ ብሎ ብድግ አድርጎ ሲሰጠው ዳኒ በንዴት ብድግ ብሎ ብሩንም ሳይቀበል ጥሎ ይሄዳል። የካሌብ አባት ታዲያ በጣም ይስቃል። በጣም እየተዝናና ብቻውን ተቀምጧል። ዳኒ እንግዲህ ወዴትም ወደ ግራም ወደ ቀኝም ሳይ ቀጥታ ኤደን ጋር ይሄዳል። ምክንያቱም ያው አብዛኛውን ጊዜ ከፋንም ለማንም ተደሰትንም ለምንወደው ሰው ነው ችግራችን የምንናገረው። እሱም እንግዲህ እንደለመደው ዳኒ ኤደን ጋር ይሄድና ከዚህ በኋላ የፈለግሽውን መወሰን ትችያለሽ፣ የፈለግሽውን ማድረግ ትችያለሽ፣ በቃ ሁለተኛውም እቅዴ ሁለተኛውም ሀሳቤ አልተሳካም። እኔ ፍላጎቴ ምኞቴ አንቺን አግብቶ መኖር ነበር። በቃ ይሄ አልተሳካም። አንቺ ደግሞ በትክክለኛ መንገድ ነው ማደግ መኖር የምትፈልጊው፣ ይሄ አልተሳካልኝም ብሎ ይሆኑን ሲነግራት ኤደንም እጁ ፊቱን እያባበሰች የኔ ፍቅር ከኪስ ያወጣው ነገር አለ፣ ያንተ ያልሆነ ነገር እኮ ነው ያልመጣው። ስለዚህ ለምንድን ነው እንደዚህ የምትሆነው? ለምን ተስፋ ትቆርጣለህ? ብላ ልታረጋጋው ብትሞክርም ዳኒ በጣም ተስፋ ቆርጦ ተናዷል። በቃ የፈለግሽውን ወስኝ ብሏል። ጥሏት ይሄዳል። እሷም እንግዲህ በሁኔታው በጣም ግራ ትጋባለች። ከዛ እንግዲህ ወደ ካሌብ አባት ትሄድና ዳኒ ከዚህ በኋላ የፈለግሽውን ወስኝ የፈለግሽውን አርጊ ብሎኝ ጥሎኝ ሄደ። ቆይ ምንድን ነው ችግሩ? እንግዲህ ያሰብኩትን ምርጫውን አስመርጫለሁ። የደረሰውም 10 ብር ነው። አንቺ ብዙ አትጨነቂ። ዳኒን ማግባት ከሆነ እቅድሽ መስራት አለብሽ። ስለዚህ እኔም ያንን ገንዘብ ያንን 4 ሚሊዮን ብር እንዲወስድ አልፈልግም። ቢያንስ ቢሰራበት እንኳን እሺ በአንድ ወር ሰርቶ ሊመልስ ነበር የተነጋገር ነው። እሱ ግን አይሰራም። በእርግጥ ቲና እና እሱ ይለያያሉ። ቲና መጥፎ ሰው ናት፣ እሱ ደግሞ ከሷ ይሻላል። አንቺም እሱ ላይ መስራት አለብሽ ትክክል የምትወጁና እሱን አግብተሽ መኖር የምትፈልጊ ከሆነ ብሎ የካሌብ አባት ይመክራታል። እሷም እሺ በቃ አመሰግናለሁ። ለምን ነው የምታመሰግኝ እንዴ? ለዚህስ ቢሆን ብላ አመስግና ትሄዳለች። እንግዲህ ትሁትና የካሌብ አባት በቃ እንዴት ሆንክ ብሎ ሲጠይቁት እንግዲህ ይወጣለት 10 ብር ነው። 10 ብሩንም ልስጥ ብለው በጣም ተናዶ ጥሎት ሄደ። ቆይ ግን አባዬ ትክክል የጠየቀው ብር ወጥቶለት ቢሆን ልሰጠው ነበር? 4 ሚሊዮን ብር 4 ሚሊዮን ብር ቀልድ ነው
እሱን የጠየቀውን ብር እጣው ላይ አልጻፍኩትም ነበር ብሎ እነሱን የሚያዝናናቸው። ግን እኮ ዳኒ በጣም ተናዷል። መጥቶ ሲጠይቀኝ ነበር። አባዬም በጣም አዝንለትና ወደው ነበር። አሁን ግን ግደለው ግደለው እያለኝ ነው፣ እያናደደኝ ነው፣ ሸወደኝ እኮ ብሎ ለትሁት ነግሯት ስለነበረ እሷም ለእነሱ ትነግራቸዋለች። እሷ ቤቷ አድርጋ ልታስወጣን ነበር። እሱ ደግሞ 4 ሚሊዮን ብር ሊወስድ ነበር። በእነሱ ቤት እኮ እኔ ባይተዋር ልሆን ነው ብሎ የካሌብ አባት፣ አባዬ ግን አልተቻልክም፣ አንተን ደንብ መላሽ ነበር ማለት የነበረብን ብሎ ካሌብ በአባቱ ላይ ይስቃል። ቲና እንግዲህ እንደለመደችው አሁንም ተስፋ አልቆረጠችም። መኝታ ቤት ገብታ ሻንጣቸው ውስጥ ወረቀቱን አለ ብላ ስትፈልግ ዳኒ ይመጣል። ዳኒ ሲመጣ በጣም ትደነግጣለች። ምንድን ነው የምትሰሪው? ምን እያደረግሽ ነው? እዚህ ውስጥ የምትፈልጊውን ነገር አታገኝም። እነሱ ሞኝ ናቸው እንደዚህ የሚያስቀምጡ ሲላት፣ አይጠፋም አገኘዋለሁ እያለች ስትፈልግ ትሁት ትመጣለች። ቆይ እንቺ ምን እየሰራሽ ነው እዚህ? ነይ ቀጥ ብለሽ ውጪ ብላ ስታስወጣት ቲና ቶሎ ብላ በሩን ዘግታ ነይ እስኪ ወንድ ኮንሽ አስወጪኝ ስትላት ትሁት ገፍተር አድርጋ በሩን ዘግታ ታስወጣታለች። አንተም ናውጣ ብላ ዳኒንም ታስወጣዋለች። ዳኒም ምንም አላለ፣ ተነስቶ ይወጣል። ሳሎን ተቀምጠው ቆይ አንተ ወንድ ነህ ወይስ ምንድነህ እንደዛ ስታመናጭቀኝ ዝም የምትላት? አንቺ ከሁሉ ትጣልያለሽና እኔስ ከሁሉ መጣላት አለብኝ? ከሁሉ ትላከፊያለሽና ከሁሉ መላከፍ አለብኝ? አንቺ ያለብሽ ዳንጩ ራሱ ከባድ ነው። ሂጂ ከዚህ ብሎ ጉልበቷን ገፋ አድርጎ ዳኒ ጥሏት ይሄዳል። ከዛም እንግዲህ ኤደን መልሳ ታገኘዋለች። ቆይ ምን ሆነ ነው? እውነት የተናገርከው ነገር ትክክል ነው? የእውነት ተስፋ ቆርጠ ነው? አንተ ከኔ ጋር መኖር አትፈልግም ስትለው መልስ የሚሰጣት አልቻለም። እኔ ሀብታም የማግባት እቅድና ሀብታም መሆን ፍላጎት ቢኖር ኖሮ እስካሁን ድረስ ካንተ ጋር ይሄን ሁሉ ጊዜ አላባክንም ብላ ጥላው ትሄዳለች። ከዛም እንግዲህ ከካሌብ ጋር ትፈልግና ይቀጣጠራሉ። ከዛም ሲገናኙ እንግዲህ ኤደን ካሌብን ስራ እንዲያስገባላት ዳኒን ትጠይቀዋለች። እኔ ይቅርታ አድርጊልኝ ዳኒን አላምነው። ቆይ ዳኒስ ሌባ ነው ማለት ነው? እኔ እንደሱ አልወጣኝም። ቆይ እሺ ባስገባው ስራ ማተያዥ ሆነዋል እንዴ? አንተስ ብትሆነው የሚስትህ ወንድም አይደል? ምን ችግር አለው? እኔ ዋሰዋለሁ ስትለው አይ ቲናና ዳኒ እህትና ወንድም መሆናቸውን እንኳን እጠራጠራለሁ ስትለው ሲላት ኤደን በጣም ትደነግጣለች። በዛን ሰዓት በቃ ይቅርታ ካሌብ፣ እኔ ከእናንተ ጋር እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። በጣም እያስከፋኝ ነው። አስቀየምኩሽ እና አልኩሽ እንጂ ተጠራጠርኩ አልኩሽ እንጂ ሌላ ነገር አላልኩም ብሎ ነገሮችን ያስቀይሳታል። እሷም ለማንኛውም አመሰግናለሁ፣ አሁን አባባን ማግኘት እፈልጋለሁ ብላ ወደ አባባ ትሄዳለች። ከዛም እንግዲህ እዛ ትሄድና የካሌብን አባት አባቢ ቆይ ዳኒ ሌባ ነው ማለት ማን ነው ሌባ ነው ያለሽ? ቆይ ሌባ ነው? ኧረ በፍጹም ሌባ አይደለም። ግን አንቺ እሱ የመስራት ይጠበቅብሻል። ነገሮችን ሲወዱሽ ለምንድን ነው? ሲጣሉሽ ለምን? ሲጠጉሽ ለምን? ሲርቁሽ ለምን ብለሽ ጠይቂ። የዛኔ ለሁሉም መልስ ታገኛለሽ። ማን ብሎሽ ነው? እሺ ቆይ ኤደን ቲናና ዳኒስ እህትና ወንድም አይደሉም እንዴ? ማን ያለሽ? አይ ካሌብ ብሎኝ ነው። ይሄ የማይረባ ምንድን ነው የዘላበደው? ልጅ ነው ይሳሳታል። ለማንኛውም እንደዛ አይደለም፣ ሌባም አይደለም። እሱን ደግሞ ወደፊት ታውቂያለሽ ብሏት ያረጋጋታል። አንቺ አሁን መረጋጋት አለብሽ፣ መስራትም አለብሽ ብሏት እሺ በቃ አመሰግናለሁ ብላ እሺ ልሸኝሽ ብሎ ተነስታ ይሸኛታል። እሷም እንግዲህ በቃ እናወራለን፣ የሚያስፈልግሽ ነገር ሲኖር በማንኛውም ሰዓት ወደ እኔ መምጣት ትችያለሽ ብሎ የካሌብ አባት ይሸኛታል። ከዛ እንግዲህ ዳኒ እንደለመደው ትሁትን ይጠይቃታል። ምክር እንድትመክረው በተደጋጋሚ ጠይቃትም በተደጋጋሚ ብትመክረውም እሱ ግን ምክሯን ተቀብሎ ተግባራዊ አላደረገም። ሁሉን ነገር አተህ ኤደንን ብታተርፍ ይሻላል። እውነት ለመናገር ቆይ ዳኒ እዚህ ቤት ካሌብ ስራ ሴት ሊያመጣ ነው። ምክንያቱም ቲናን ፍችኝ፣ በአስቸኳይ ፍች እፈልጋለሁ። መኝታ ቤት ገብተሽ ምን ነበር ስጎረጉሪ እኔ የነበረው ምን ልሰርቂ ነበረ ሲላት እኔ አልገባውም
አልገባውም። ትሁት እኮ ናት የደረሰችብሽ ሲላት በቃ እንዲያውም አልፈታህም እንዴ በግድ ልታስቀምጪኝ በግድ ሚስት ባልታረጊ አልቀረብሽም። እንዲያውም የደበቅከውን ገንዘብ ሁሉ ሳታካፍለኝ አልፈታህም ትለዋለች ቲና። አረ አንቺ ነሽ ያልሽው ሞላጫ ሌባ፣ ከኔ ከካሌብ ስብርባሪ ሳንቲም አታገኝም ብሏት ተነስቶ ጥሏት ይሄዳል። እንዲያውም ልንገርሽ እኔ ሌላ ፍቅረኛ አለኝ እዚህ በቅርቡ አመጣታለሁ ስላለው ዳኒ በጣም ተጠራጥሮ ትሁትን ቆይ ካሌብ የእውነት እዚህ ቤት ሴት ሊያመጣ እንደው ተናግሯል። ማነች? የኔን ኤደንን ነው የሚያመጣት? ቆይ ለምን ፈራክ? አንተ ሁሉን ነገር አታ ኤደን ብታተርፍ እድለኛ ነክ። እውነትን ንገሪኝ ካልከኝ ማንኛውም ሴት የምታደርገው ነው። አንተ ስራ ትሰራም፣ ካሌብ ደግሞ ስራ ይሰራል። ካሌብ ቢጠይቃት ካሌብን የምትመርጥ ይመስለኛል ስትለው ቶሎ ብሎ ኤደን ከሄዳል። አንቺ ባለጌ አሁን ቆይ ለምንድን ነው የደበቅሽ ብሎ አንዴ አንገቷን ሲያንቃት እሷ ኤደን በጥፊ ብላ አንተ መጠርጠሬ ሳያንሰኝ ጭራሽ እንደዚህ ታስባለህ? ካሌብ ፍቅረኛ ሊያመጣ ነው። ማንን ነው የሚያመጣው ታዲያ? እና ቢያመጣ እኔ ምን አገባኝ? አንተስ ምን አገባ? ማንንስ ቢያመጣ ትለዋለች። ከዛ እንግዲህ ነገሩ ዙሩ ይከራል። ዳኒ እንግዲህ በንዴት ካሌብን ያንቀዋል።